ቀደም ባሉት ሁለት ቪዲዮዎች ስለ ናምዮህያ ትርጓሜና ምንነት በጥቂቱ ተናግሬያለሁ። አሁን በዚህኛው ፕሮግራም ከሁለንተናዊው ሕግ አኳያ ስለ የማህበረሰብ ሕግ ድክመት እንነጋገራለን። ውድ ተከታታዮች፣ የናምዮህያ ሁለንተናዊ ሕግ የማህበረሰብ ሕግን ከሸክላ የተሰራ ነው ይለዋል። የማህበረሰብ ሕግ ማለት በሰዎች ስምምነትም ሆነ የበላይነት ተደንግጎ የሚወጣውን የትኛውንም ሕግ ማለቱ ነው። እናም ይህን ሕግ ናምዮህያ የሚደገፉት አይደለም ይለዋል። ሲብራራ የማህበረሰብ ሕግ ግለሰብን ካልሆነ በቀር ሕዝብን ሊያግድ ወይም ሊያስገድድ ቢያንስ ሊያስቆም አይችልም። ምክንያቱም የማህበረሰብ ሕግ ለብዙሃኑ የሚያደላና ሕዝብን የሚፈራ ስለሆነ ነው። የማህበረሰብ ሕግ መስፈሪያው የበዛ ጋጋታ፣ ሚዛኑም የድምፅ ብዛት ነው ይለዋል ናምዮህያ። የማህበረሰብ ሕግ የብዙ ሕዝብ ሐሳብ ትክክል መንገዱም ማድራሽ ነው ብሎ ያስባል። እናም ይከተለዋል እንጂ አይመራውም። ምናልባትም ሕዝብ በቁጣ ከወጣ፣ ሕዝብ ሆ ብሎ ከተንጋጋና ፊቱን ወደ ሕጉ ከመለሰ የማህበረሰብ ሕግ ወደ ሰገባው ይገባል። Never stop dreaming, keep reaching for the stars. Believe in yourself, you'll go far. No matter. ምክንያቱም የማህበረሰብ ሕግ ሕዝብን የማገድ ወይም የማስገደድ ቢያንስ የማስቆም መሰረታዊ አቅም የለውም። ምክንያቱም ከሸክላ የተሰራ ስለሆነ ሕዝብን መቋቋም ስለማይችል በቀላሉ ይሰበራልና ነው። የማህበረሰብ ሕግ የበላይነትና ገዥነት ያለው በግለሰብ ላይ ከፍ ካለም በአነስተኛ የቁጥር ስብስብ ላይ ነው። ሕዝብ በህብረት ወጥቶ ከጠየቀ የግለሰብ ኑሮና ቤቱ እስኪፈርስ ድረስ ሕዝብ ከሕግ በላይ የሚሆንበት አጋጣሚ ብዙ ነው። በናምዮህያ ሁለንተናዊ ሕግ ግን እንዲህ አይደለም። በዚያ ሕዝብና ግለሰብ እኩል የሚዳኙበት የፍትህ ሥርዓት አለ። ናምዮህያ ሕግ በሁሉ ላይ ኃያልና ገዢ መሆን የሚገባው ነው ካለ በኋላ ቢያንስ መስፈሪያው የበዛ ጋጋታ፣ ሚዛኑም የድምፅ ብዛት ባይሆን መልካም ነው ይላል። ማሳሰቢያ፣ የድምፅ ብዛት የሚለው ቃል የምርጫ ድምፅን አያካትትም። ናምዮህያ እንዲህ ይላል፣ ማንም ከሕግ አይበልጥም፣ ማንም ከሸምበቆ አይረዝምም ይላል። የናምዮህያ ዋነኛ መገለጫው ሁለንተናዊው ሕግ ቢሆንም የተፈጥሮ ሕግን ጨምሮ የማህበረሰብን ሕግ የሚያከብር እና እንዲከበር የሚያስገድድ ነው ናምዮህያ። ምክንያቱም ሁለንተናዊው ሕግ የሕጎች ሁሉ ጠበቃና ጠባቂ ሲሆን ሕግ እንዲከበርና እንዲፈራ ማስገደድ የሚችል ልዕለ ኃያል ነው ናምዮህያ። ደግሞም ናምዮህያ የማህበረሰብን ሕግ የሚደገፉት አይደለም ይላል። በእርግጥ ይህ የእስካሁኑ መግለጫው ነው። በቀጣይ ግን ናምዮህያ መሠረት ሲይዝና ሁለንተናዊ ሕግ አዝማቹን አግኝቶ ስፍራውን ሲረከብ ያኔ እንዲያውም አሁን በቅርብ የማህበረሰብ ሕግን የሚደገፉት ብቻ ሳይሆን የሚመኩበትም ይሆናል። ግን በእስካሁኑ እይታው ናምዮህያ የማህበረሰብን ሕግ የሚደገፉት አይደለም ብሏል። የወርቅ አንጥረኛ በሞላበት ምድር ከሸክላ የተሠራው የማህበረሰብ ሕግ ለግለሰብ እንኳን ሊደገፍበት አልቻለም ያለበትን ማሳያ ሲያቀርብ በሬ ታርዶ የተበላበትን ገበሬ ታሪክ ያስታውሳል። አንድ ወንበዴ የአራሹን በሬ አርዶ በላበትና የማህበረሰብ ሕግ ወንበዴው ላይ ፈርዶበት ዘብጥያ ወረወረው። ፍትሐዊ ፍርድ ባለበት ፍትሕ ግን ይታጣል። ገበሬው በሬውን እንደተነጠቀ ነው። እርሻው እንደተስተጓጎለ፣ ጎተራውም እንደተራቆተ ነው። ምክንያቱም አሁን ያለው የማህበረሰብ ሕግ ወንጀለኛው ላይ ከመፍረድ ባለፈ ይህንን ክፍተት ሊሞላው አይችልም። የገበሬውን ጉዳት ወደ ነበረበት ሊመልስ ወይም ሊጠገን አይችልም። ወንበዴው የሞት ፍርድ ቢፈረድበትም ገበሬው በሬውን እንዳጣ ይኖራል። የማህበረሰብ ሕግ የገበሬውን በሬ የመተካት ወይም ጎተራው ባዶ እንዳይሆን የማድረግ ሥርዓት የለውም። በሁለንተናዊ ሕግ ግን እንዲህ አይደለም። በዚያ ፍጹም የሆነ የቅድመ ፍትሕና የድኅረ ፍትሕ ዳኝነት አለ። ይህ በመጽሐፈ ናምዮህያ ውስጥ በስፋት ተብራርቷል። እኔ ጀርመን ሃሮራዳይ ነኝ። በሚቀጥለው ቪዲዮ የተፈጥሮ ሕግም ያለበትን ክፍተት አንስተን ከሁለንተናዊ ሕግ ጋር እናነጻጽራለን። ዓለም አዲስ ነገርን ትፈልጋለች። አሁን ያለው የዓለም ሥርዓት እስኪቀየር ድረስ
ዓለም አዲስ ነገርን ትፈልጋለች። እኛ ደግሞ አዲስ ነገር አለን። ይህ ዮህያዊነት ነው። Never stop dreaming, keep reaching for the stars. Believe in yourself, you'll go far. No matter what they say. Never stop dreaming, keep reaching for the stars. Believe in yourself, you'll go far. No matter what they say.